ችግር አለ እንዴ? አይ አረ ነቃቤ ምን ሆነሻል? ምን እያሰብሽ ነው? ቆይ ለማንኛውም አንድ ስራ ልንሰራ ስለሆነ ተከተይኝ። ነይ እንሂድ። እንደፈለግሽ ተርጉም። አልጠገብሽም እንዴ? አረ ጠግቤያለሁ መድብል። ያው በጣም ስለሚጣፍጥ እንዳይተርፍ ብዬ እኮ ነው። አንቺ ደግሞ በቃሽ። እሺ ዝም አልልምሽ። አሁን መድብል አለ እንዴ? ቆይ አንቺ ልጅችን ልጅ ምን አድርጊ ነው የምትያት? እችን የመሰለች ልጅ እችን ቆንጅዬ ውብ ልጅ ምን አድርጊ ነው የምትያት እንዴ? ከፈለግሽ ሰርተሽ መብላት ትችያለሽ። ኪችኑ እኮ ሩቅ አይደለም። ከዛሬ ጀምሮ አንድ ነገር እንዳትናገሪያት ነግሬሻለሁ። አንድ ቀና ብለሽ አይኗ እንድታያት አልፈልግም። እሺ ጉረኛ። አሁን ቢልል ለእሷ መደረብ ነይ። እንዳውም እኔ እና አንቺ ወጣ ብለን ሻይ ቡና ብለን እንውጣ። እሺ ቆይ እንጂ ልታጠብ። አይ ለነገሩ አልታጠብም መድብል። አሸተዋለሁ። ይሄን ጣፋጭ ማዕዛማ እያሸተትኩት ነው። አታሽቃብጪ እባክሽ። ደግሞ ምግቡ እኮ ይሄን አይጣፍጥም። እየበላሽ አረ ለሳህኑም ትንሽ ወዝ ታይለት። እሺ አንቺ ልጅ ዝም በይ አልኩሽ እኮ። ማለት ነው ከትሽ ጋር ምንድን ነው የምትሰራው? ከእሷ ጋር ቡና እንጠጣለን። ግን ለባብሰሽ ጨርሽ ደውዪ። እንሂድ። ለመጨረሻ ጊዜ አንዴ ብቻ ጉረሽ ሶልሽ ብቻ ምንድን ነው ዛሬ በጣም ተንከባከብከኝ እንዴ? እንዳይም ብለኝ የማያት ሴት ለመንከባከብ ሁንስ ቤት ነሽ። አንድ ልገምሽ እውነት ማይሆነው እውነት በቃ እማ በቃ እና እንዴት ነው? በጣም ወደድሽው? ቆንጆ በጣም እውነት አሪፍ ቤት ነው። ጫማዬ አያራምደኝም እኮ ለዛ ነው። ሲጀመር የምንሄደው ራት ግብዣ አይደለም። ለቦታው የሚመጥን ጫማና ልብስ አድርገሽ ነበር መምጣት የነበረብሽ። እሱን አውቃለሁ። እሺ ከዛሬ በኋላ አንቺ ደግሞ ለዚህ ጉዳይ አታስፈልጊም። እኔ ራሴ ይሄን ጉዳይ ጨርሰዋለሁ። አቤት! ይሄ ደግሞ ምን ማለት ነው? እስከዛሬ ላደረግሽው ነገር፣ ላዘንሽላት ነገር እናመሰግንሻለን። ነገር ግን እንዳትለኝ በቃ። እስካሁን ያወራከውን ሰምቻለሁ። በል ቀጥል፣ እንሂድ። ለነገሩ ከአንቺ ጋር ሰው ተነጋግሮ መግባባት የሚችል አይመስለኝም። ቢያንስ እንኳን ቀስ በል እንጂ ጠብቀኝ። ምን ሆነሃል? ራመድ በይ። እኔ እየተራመድኩ እኮ ነው። አንተ ምን አለ ቀስ ብለኝ አብረን ብንሄድ። ሰው ቀጥረሻል እኮ። ምን ሆነሃል? ቆይ እስኪ ጠብቀኝ ትንሽ እንኳን። ማህሌት ዛሬ ምን ሆነሻል? ካመመሽ በአንቺ ሌላ ሰው ይተካል። ለካሌብ ላስፈቅድልሽ? አይ ደህና ነኝ። ታዲያ ነቃሽ እኮ። ታዲያ እስካሁን ምን ሆነሻል? ምን ሆኛለሁ? እኔ እንጃ እንዲሁ። የካሌብ ስም ሲጠራ ታዲያ እባክህ ቢያንስ ዛሬ እንኳን የሱን ስም አታንሳብኝ። ይሄ ነገር ምንም አልገባኝም። ግን እሺ ይሁን በቃ። ታዲያ የሚሰጥሽ ሚሽን አለ ተብዬ ነበር። ቆይ ምን ነበር? ያው ከክፍለ ሀገር የሚመጡ 3 ህጻናት አሉ። እነሱን ተቀብለሽ ስቶር ማድረስ ነው። እሱ እንኳን ችግር የለውም፣ አይከብደኝም፣ ለምጄዋለሁ። ግን ለእኔ ደግሞ አንድ ውለታ ትውይልኛለሽ። ውለታ? የምን ውለታ? አይ ምንም አይነት ውለታ ልውልልክ አልችልም። ምንድን ነው ያልሽው? ድገሚው እስኪ። አዲስ ጥያቄ አወጣልሻለሁ ማለት ነው። እሱን ትሰራለሽ። ግን አባዬ እኔ ከዚህ በኋላ ቤት ስራ የራሴ ነው የምሰራው። ደግሞ አንድ ነገር እፈልጋለሁ። ምንድን ነው የምትፈልጊው? የቤት አስጠኝ እፈልጋለሁ። እንዴ አንቺ አስጠኝ ምን ይሰራልሻል? የኔ ልጅ አንቺ እኮ በጣም ጎበዝ ተማሪ ነሽ አይደል? ባለፈው እኮ 3ኛ ስወጣ 2 የበለጡኝ አስጠኝ ስላላቸው ነው። እና ምን ችግር አለው ታዲያ? እኮ አንቺ ገለበጥሻቸው አይደል? ከዛ በኋላማ ዘንድሮ ግን አልበለጡኝም። በቃ ቆንጆ። ይኸውልሽ
አንቺን እነሱ እስካልበለጡሽ ድረስ አሁንም በጥረትሽ ነው መቀጠል ያለብሽ። ደግሞ አስፈላጊ ከሆነ 7-8 ስትደርሺ እቀጥልልሻለሁ። እሺ በቃ አመሰግናለሁ። ጎበዝ ነሽ። አሁን ወደ ጥናታችን እንመለሳለን። እጓላለሁ። የኔ እህት አባትን ስታገኝ ተሸበለልሻ ትላለች። አይ ዳጣ፣ እኔ እንኳን እግር መንገዴን ነው ያመጣኋት እንጂ ምሳሌ ዳጣ ትመጣለች እንጠብቃት እያለች ነበር። እኔ የሚያልሰማት እየምር ነው ቡራ? ምሳሌ እንደዛ ብላለች? ቅድስትዬ ስልሽ የኔ ቆንጆ ሳልነግርሽ ደግሞ 7ኛ ክፍል ሲሆን አስጠኝ ይቀጠርልኛል። ውይ ታድለሽ ቡራ። ለምሳሌ ዘንድሮ የሆነ ጥሩ ነገር የሆነ ደስ የሚል ነገር ልትሸልማት ይገባል። ልጄማ ምርጥ ሽልማት ነው ሽልማት አይደል? የኔ ቆንጆ ልጅ ብልሌ ኮማጋላ ጅማ ነፍሲ ወሊፍታና ወዮ ጎቱ ወልያና ነፍሲ ወሊፍታና ብልሌ ኮ በረዱ ጅማ ላክስራና ፉሜሌኮ ደወጃ አላላት ያቲሮ ጅማ ላሉ ፈኔ ጊቤገማ ታሲፈቹ ፈኔ ጅሬኛኮ ኦጉሚያ ባሬዳ ፉላኬ ቦጂዬ ቀልቤና ራሳ ሁዩ ያዳዋኒ ሴ